የሰሞኑን የግብጽ ማወናበጃ ፕሮፓጋንዳ ሰማችሁ? ቆይ ግን ይህ የግብጽ ሴራ ዛሬ የተጀመረ ይመስላችኋል? እመኑ፣ ያረጀ ያፈጀ የታሪክ ድግግሞች ነው። በ19ኛው መቶ ክፍለ ዘመን ኬዲቭ እስማኤል የተባለ የግብጽ መሪ ኢትዮጵያን በኃይል ለመውረርና ለማተራመስ ሞክሮ ነበር። ግን ምን ሆነ መሰላችሁ? አጼ ዮሐንስና ጀግናው ራስ አሉላ አባነጋ በጉንደትና በጉራ ጦርነት 15000 የግብጽ ጦር አይቀጡ ቅጣት ቀጥተው መለሱት። ታዲያ ዛሬስ ኢትዮጵያ ምርጫዋን በሰላም አጠናቃ ሀገራዊ ምክክር ስትጀምር እንዲሁም የህዳሴውና የገመጭ ግድብ ግንባታ ሌሊትና ቀን ሲፋጠን ግብጾች እንቅልፍ አጥተዋል። የግብጽ ቋሚ ሴራ እኛን ከፋፍሎ ማዳከም ነው። ይህንን ያረጀ ሴራ የምናከሽፈው ደግሞ ልክ እንደ አባቶቻችን የውስጥ ሾክቻችንን ወደ ጎን ትተን በአንድነት ስንቆም ብቻ ነው። ኢትዮጵያ በፍትሃዊነትና በጋራ ተጠቃሚነት መርህ ላይ ባላት ጽኑ አቋም ያረጀውን የግብጽ ሴራ አክሽፋ የትኛውንም ፈተና በድል መወጣቷ የማይቀር እውነት ነው። ለሀገራችን ብሔራዊ ጥቅም ሁላችንም ዘብ እንቁም። እናንተስ ምን ታስባላችሁ? ኮሜንት ላይ ጻፉልን። ይህንን ቪዲዮ ደግሞ ሼር በማድረግ ለሁሉም አድርሱ።